ዛሬ ደግሞ ይዤላችሁ የመጣሁት እንደዚህ እንደምታዩት ደስ የሚል አሪፍ የሆነ የምሳ አሰራር ነው ማለት ነው። ሩዝ በድፍን ምስር፣ ሩዝ በምስር ይዤላችሁ መጥቻለሁኝ። በመጀመሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። መግቢያ ላይ እንደተናገርኩት ሩዝ በምስር እና በካሮት ደስ የሚል በዚህ መልኩ ተሰርቶ የሚያምር የሚጣፍጥ ሩዝ ነው ማለት ነው ዛሬ ይዤላችሁ የመጣሁት። እና ቪዲዮ ማየት ከመጀመራችሁ በፊት ላይክ ማድረጋችሁን እንዳትረሱ፣ ላይክ አድርጉ። ቤተሰቤ ደግሞ ያልሆናችሁ ሰብስክራይብ በማድረግ አበረታቱኝ። እንግዲህ ወደ ዋናው አሰራራችን እንግባ ማለት ነው። ላይክ ማድረግ እንዳትረሱ፣ እንዲሁም ሰብስክራይብ አድርጉ። ቀጥታ እዚች ጋር ነጭ ሽንኩርት የተፈቀፈቀ፣ ቀይ ሽንኩርት የተከተፈ፣ እንዲሁም ካሮት ፍቅፋቂ ያለኝ፣ እንዲሁም ድፍን ምስር ዘፍዝፌ አዘጋጅቻለሁ። ወደ ድስቴ የገለበጥኩት ምክንያቱም ሌላው እስከማዘጋጃጅ ድረስ 5 ደቂቃ ገንፈል ማለት ስላለበት ማለት ነው። እሳት ላይ ጣድኩት። ከዛ ደግሞ ቅድም ስገነጣጥል አላሳየኋችሁም። ዶሮ ግማሽ ዶሮ፣ ብዙ አይደለም፣ እናንተ እንደፈለጋችሁት ማድረግ ትችላላችሁ። ሙሉ ዶሮ ከግማሽ፣ 2 ዶሮ እንደ ቤተሰባችሁ ብዛት ማለት ነው። ግማሽ ዶሮ ለኔ በቂ ነው። ይሄው እዚች ጋር እየበሰለልኝ ነው። ዶሮ ያበሰልኩት እገኛለሁ። እዚች ጋር ነጭ ሽንኩርት ብያችኋለሁ። ቀይ ሽንኩርት አለኝ የተከተፈ፣ ካሮት የተፈቀፈቀ፣ እንዲሁም ምስር ድፍን ምስር ማለት ነው። ሀገራችን ላይ ድፍን ምስር የምንለው ያው ታውቁታላችሁ ድፍን ምስር እንዴት እንደሚጥም እና በዚህ መልኩ ከጣድኩኝ በኋላ ግማሽ ዶሮ እያበሰልኩኝ እገኛለሁ ማለት ነው። እስከ መጨረሻው በጥሞና ተከታተሉኝ ማለት ነው። አንዳንዴ ቀላል ምግብ ለመስራት ስትፈልጉ ብዙ ሳትጨነቁ እንደዚህ ቀለል አድርጋችሁ በመስራት ከጭንቀታችሁ ትገላገላላችሁ ማለት ነው። እየበሰለልኝ ነው፣ ምክንያቱም ምግብ መስራት በጣም ያስጨንቃል። እዚህ ጋር ወረቃና ከሞን ቡሃራት ነው የጨመርኩበት። ትንሽዬ የእርድ ትንሽዬ የግማሽ የሻይ ማንኪያ ግማሽ እርድ አድርጌያለሁ፣ ከለሩ ትንሽ ለወጥ እንዲያደርግልኝ። እዚች ጋር ደግሞ በሌላ ድስት ዘይትና ሽንኩርት ጨምሬያለሁኝ። አሁን እሱን እየጠባበስኩ እገኛለሁ። እሱን እያመስኩት የተወሰነ ጠበስ እስኪልልኝ ድረስ ብዙ መጠበስ የለበትም። የተወሰነ መካከለኛ ሲሆን እያማሰልኩት እገኛለሁ። የተወሰነ ሲጠበስልን ነው ካሮታችን የምንጨምረው። ቤተሰብ ላይክ ያደረጋችሁ ላይክ እንዳትረሱ። እዚህ ጋር ቀረፋና ወረቃ አለኝ፣ እንዲሁም ከሞን ቅድም ዶሮ ላይ እንደጨመርኩት እዚህ ላይም ጨምራለሁ። ምክንያቱም ጥሩ ጣዕም እንዲኖረው ያማረ እንዲሆን ያግዛል ማለት ነው። ማንኛውም እንደዚህ የሆነ ያልተፈጨ ቅመም ነገር ካልሆነ ከሽንኩርት ጋር ሲጠበስ አሪፍ ነው፣ ጣዕሙ እንዲወስድልን ማለት ነው። በዚህ መልኩ የተጠበሰልኝ ይገኛል። ከዛን ደግሞ ተፈቅፍቆ የተዘጋጀ ካሮት አለኝ። ይህንን በደንብ ካዋጥኩት በኋላ የተፈቀፈቀ ካሮት ላይ ጨምራለሁኝ። እሱም ደግሞ የተወሰነ ጠበስበስ አደርገዋለሁ ማለት ነው። አማስለዋለሁ ቢያንስ 5 ደቂቃ መዋሃድ ወይም መጠበስ አለበት። መጠበስ ሲባል ይህን ጥብስ ማለት ሳይሆን ከለሩ እስኪቀይር ሳይሆን ሙትት እስኪል ድረስ ማለት ነው። የሆነ ድርቅ ያለውን እስኪሞት ድረስ ልስልስ ብሎ እንደ መብሰል ሲሆን እስከዛ ድረስ ያው እናገላብጠዋለን እናማስለዋለን ማለት ነው። ቅድም ያሳየኋችሁ ነጭ ሽንኩርት ከቅድም ከቡሃራቶቹ ወይም ከቀረፋ ወረቃው ጋራ ጨምረዋለሁ። ምክንያቱም ነጭ ሽንኩርት ሲጠበስ ጣዕሙ ነጭ ሽንኩርት እንደ ነጭ ሽንኩርት ያለው ጣዕም አይኖረውም ማለት ነው። የነጭ ሽንኩርት ጣዕም አንዳንዴ የማይወዱ ሰዎች ስላሉ የሱ ጣዕም እንዲጠፋ
ከሽንኩርት ጋር ስናቁላላው ስናመሳው ጥሩ ነው ማለት ነው። ጣዕሙ ይጠፋና የሆነ ጥሩ ነገር ነው የሚኖረው። ምግብ ያጣፍጣል። ነጭ ሽንኩርት የሚል ሽታ አይኖረውም ማለት ነው። እና በዚህ መልኩ እያመስኩት ነው ካሮቴ። ካሮቱ በዚህ መልኩ ከተጠበሰልኝ በኋላ ቅድም ለ5 ደቂቃ ገንፈል ያደረኩት አደስ ወይም ድፍን ምስር ወደዚህ ጨምራለሁ ማለት ነው። ይህንን ምስር ከመቀቀላችን በፊት ወይም ከመጠቀማችን በፊት መጀመሪያ ማጠብ አለብን። መጀመሪያ አጥቤዋለሁ። አንድ ሁለት ደግሞ ገንፈል ያደረኩበት ምክንያት ምንድነው? ቢታጠብም ከለሩ ጠቆር ያለ ከለር ነው ያለውና ያ ከለር ደግሞ ሩዙ እንዳያጠቁርብኝ ብዬ ገንፈል ሲደረግ ከለሩ ለቆ ይወጣል። ከዛ በኋላ ያለው ግን ንጹህ ነው ማለት ነው። ከለሩ አያጠቁርብንም ሩዙን። ያጠቁረውም የራሱ ከለር ነው፣ ችግር የለውም። ግን ሲበላ እንዲያምርና ፈካ ያለ እንዲሆን ከተፈለገ ማለት ነው። እዚች ጋር ይኸው ቅድም ዶሮ የቀቀልኩበት ግማሽ ዶሮ የቀቀልኩበት የዶሮ ውሃ የዶሮ መረቅ አለኝ። እሱን በወንፊት ነገር አጥልዬ ነው የጨመርኩት። ምክንያቱም ዶሮ ለማጣፈጫ ብዬ የተጠቀምኩት ቅመማ ቅመም ስለነበረው ቅመማ ቅመም እንዲበዛበት ስላልፈለኩ በዚህኛውም ስለጨመርኩኝ በወንፊት ነገር አጥልዬ ጨመርኩት። የዶሮ ውሃ በከንቱ አንደፋውም፣ ለሩዙ መጠቀም እንችላለን። ከውሃው ይልቅ የሩዙ ውሃ ስንጠቀም ያጣፍጥልናል ማለት ነው። ያው እዚህ ጋር ጫው ጨምሬያለሁ። ምንም አንጨምርም ከእንግዲህ የተወሰነ ውሃው እስኪፈላ ድረስ ጠብቀን። እዚህ ጋር ሮዜን እያንጠረፈፍኩ ነው። ይሄ በትንሹ ሳህን በአንደኛው ሳህን የዘፈዘፍኩት ከእንግዲህ ያለው ቀጥሎ ያለው ቪዲዮ ታያላችሁ ማለት ነው። ከዚህ አስከትዬ ይህንን ሩዝ የማይጠቀም ሰው አለ፣ ለአንድ ሰው ነው ማለት ነው። ሩዙ ነጭ ሩዝ ለብቻው ቀቅዬ ሰድር ደጃጅ ጠብሼ ማለት ነው። ኢንሻአላህ ታያላችሁ ማለት ነው። ተከታተሉኝ በደንብ። ላይክ ማድረጋችሁን እንዳትረሱ። ላይክ ያደረጋችሁ ቤተሰብ ይኸው ሩዙ በዚህ መልኩ አብስዬ ጨርሻለሁ። ማሻአላህ ሲያምር፣ ጣዕሙ ደግሞ ከዛ በላይ ነው ማለት ነው። የምር ያምራል፣ ደስ ይላል። በቀላሉ ሳንደክም ጊዜ ሳይወስድብን በትንሽ ደቂቃ እንደውም 1 ሰዓት የማይፈጅ በቸኮለን ጊዜ እንደዚህ አይነት ቀለል ያሉ ምግቦች ስንሰራ አሪፍ ነው ማለት ነው። ይኸው ጨርሻለሁ። ወደ ሀራራዬ ወይም ወደ ጠብቃዬ እያስገባሁ ነው። አሁን ማቅረብ ብቻ ነው የሚጠበቅብኝ ማለት ነው። በዚህ መልኩ አጠና እዚች ጋር ደጃጅ ሰደር ወይም የዶሮ ልቡ ማለት ነው። እሱን አዘጋጅቻለሁ። በኋራት እየነሰነስኩ ነው። ያው ከሞን እንትን እርድ እያደረኩ ነው በትንሹ ከለሩ እንዲያምር ማለት ነው። ብዙ አይደለም። እዚህ ጋር ደግሞ ፋብሪካ አለኝ፣ የአረቦቹ ብዙ ማያቃጥለው በርበሬ ማለት ነው። ፋብሪክ በትንሹ እየነሰነስኩበት ነው። ዶሮ በጣም እንዴት አሪፍ እንዲሆን እንግዲህ ዛሬ እየመጣሁት ያው የዳይት ምግብ ነው። እዚህ ጋር ትንሽ የዶሮ ቅመም አርጌ ያለው በትንሹ የዶሮ ቅመም በትንሹ አርጌ ያለው። እዚህ ጋር ደግሞ የናና ቅመም ነው የተዘጋጀ ደርቆ የተዘጋጀ ማለት ነው። እሱም በትንሹ አይበዛም፣ ማብዛት የለበትም። በኋላ ሲበዛበት ጥሩ አይደለምና ይኸው በዚህ መልኩ ነስነስ አድርጌ ሁሉንም። አሁን ደግሞ ትንሽዬ ጨው አረጋለሁ። ትንሽዬ ጨው ነስነስ አረግና ደቃቅ ጨው ስላለቀብኝ የተወሰነ ብዙ ደቃቅ አይደለምና ያው ሲጠበስ ስለሚማማ በዚህ መልኩ ቀባባሁት፣ አዋህድኩት። ከለሩ ያማረ እንዲሆን ያምራል። ሲጠበስ መጨረሻ ላይ አንደኛ ያምራል፣ ሁለተኛ ደግሞ ይጥማል ማለት ነው። እና በዚህ መልኩ ካዘጋጀው በኋላ መጥበሻ አዘጋጃለሁ። መጥበሻ ያዘጋጅቼ የወይራ ዘይት በትንሹ ነስነስ አረግበታለሁ፣ ብዙ ሳይበዛ ማለት ነው፣ ለመጥበስ ያህል ማለት ነው። የተወሰነ ደግሞ ሲግልልኝ የተወሰነ ጋል ብሏል። ከዛ በዶሮዬን አስገባለሁ። ከዛን በዚህ መልኩ እየተጠበሰ ይገኛል። ከጎን ደግሞ ነጭ ሩዝ እየቀቀልኩኝ ነበረ፣ ግን ነጭ ሩዙ ሳላሳያችሁ እንዳጋጣሚ ሳይመቸኝ ቀርቶ ነጭ ሩዙን ስቀቅል አላስገባሁትም ማለት ነው።
በዚህ መልኩ እየተጠበሰልኝ ይገኛል። ብዙም ጊዜ አይወስድም፣ ቶሎ ነው የሚበስለው። እሳቱ ቅንስ አድርጋችሁ ከድናችሁት ዝም ማለት እየቆያችሁ ማገላበጥ ማለት ነው። በዚህ መልኩ ይኸው ተዘጋጅቷል። ነጭ ሩዙን በዚህ መልኩ ቀቅዬ እዚህ ጋር ሰላጣ አለ በትንሹ አረግ ያለው ለአንድ ሰው ስለሆነ በቂ ነው። በትንሽዬ ሰላጣና ነጭ ሩዝ በዶሮ ይሄ ዳይት ምግብ ነው። ውፍረት ለመቀነስ ወይም ክብደት ለመቀነስ ነው ማለት ነው። እና ቪዲዮ እንግዲህ ከተመቻችሁ ሼር አድርጉ። ቤተሰብ ያልሆናችሁ ደግሞ ቤተሰብ ሆኑ፣ ሰብስክራይብ በማድረግ ተቀላቀሉኝ። ዘወትር የምለቃቸው ቪዲዮዎች በቶሎ እንዲደርሳችሁ ውድ ሀገሬ ልጆች አበረታቱኝ እላለሁ። እስካሁን ስለተከታተላችሁኝ እጅግ በጣም አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።